እስኪ ራስህን ጠይቅ። ስንት ህልሞችህን ነው ለነገ ያስቀመጥካቸው? ስንት ታላላቅ ዕድሎች፣ ስንት ታላላቅ እቅዶች፣ ስንት የመለወጥ ጉጉቶች፣ ስንት የንግድ ሐሳቦች በዚች ነገ በምትባል አንዲት ቃል ብቻ ተቀብሮ የቀሩት? ዛሬ ደክሞኛል፣ ነገ እጀምረዋለሁ፣ ከሚቀጥለው ሰኞ ጀምሮ ስፖርት እሰራለሁ፣ ከሚቀጥለው ወር ጀምሮ ገንዘብ መቆጠብ እጀምራለሁ። ይህን ቃል ስንት ጊዜ ራስህን ዋሽተሃል? ለመጨረሻ ጊዜስ ያ መለወጫ ያልከው ነገ መቼ መጣ? እውነታው ግን ያ ነገ መጥቶ አያውቅ። ነገ ማለት የሰነፎች ምናባዊ ዓለም ናት። ነገ የምትባል ስውር ጠላት ሳታውቃት መጣ የወደፊት ብሩህ ህልምህን፣ የቤተሰቦችህን ደስታ፣ ያንን ልትደርስበት የምትችለውን የታላቅነት ማማ በየቀኑ ትሰርቅሃለች። ስንፍናን አጅባ ሕይወትህን በጸጸት ትሞላዋለች። እንኳን ወደ ስማርት ቼንጅ ጉዞ በደህና መጣችሁ። ዛሬ የምናወራው ስለ ተራ ስንፍና አይደለም። ዛሬ የምናወራው ሳይንሳዊ በሆነ መንገድ ነገን የማለት ልማድንና ስንፍናን እንዴት ለአንዴና ለመጨረሻ ጊዜ እንደምናሸንፍ በጥልቀት እናያለን። ይህ ቪዲዮ የህይወት እድገት ጉዟችሁ ላይ ትልቅ ለውጥ እንደሚያመጣ ጥርጥር የለኝም። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ ሁኑ። ዛሬ የስማርት ቼንጅ ጉዞ ወደ ፈረንሳይ ሀገር ፓሪስ ወስዶ ከአስደናቂ እውነተኛ ባለ ታሪክ ቪክቶር ሁጎ ከሚባል ታዋቂ ጸሐፊ ጋር ያስተዋውቀናል። በፈረንጆቹ 1930 ቪክቶር ሁጎ ከአንድ አሳታሚ ድርጅት ጋር በአንድ ዓመት ጊዜ ውስጥ አዲስ መጽሐፍ እንዲጽፍ ስምምነት ይፈጽማል። ቪክቶር ሁጎ ታታሪ እና ጎበዝ ጸሐፊ ነበር። ነገር ግን ነገ ይጀምራል በማለት ጊዜውን በደስታ በጨዋታና ከጓደኞቹ ጋር በማሳለፍ በመዝናናት አባከነው። ከድርጅቱ ጋር በገባው ቃል መሠረት ቀጠሮው ሲደርስ 6 ወር ብቻ ሲቀረው አሳታሚው አስጠነቀቀው። ሁጎ በጣም ደነገጠ። ያኔ ነው አንድ አስገራሚ ውሳኔ የወሰነው። ሁጎ ምን አደረገ መሰላችሁ? ያሉትን ውጪ እየወጣ መዝናናበት ልብሶቹን በሙሉ ሰብስቦ በሳጥን ቆለፈባቸው። ቁልፉን ደግሞ ለአገልጋዩ ሰጥቶ መጽሐፉን ሳልጨርስ እንዳትሰጠኝ አለው። የምለብሰው አንድ ትልቅ ብርድ ልብስ ብቻ ነበር ያስቀረው። ከቤት ወጥቶ መዝናናት እንዳይችል ራሱን አገደው። በዚህም ተግባሩ ውጤቱ ምን ሆነ? ሌላ አማራጭ ስላልነበረው ሌሊትና ቀን መጻፍ ጀመረ። ከተሰጠው ጊዜ ከ2 ሳምንት በፊት ዘ ሃንችባክ ኦፍ ኖተርዳም የሚለውን በዓለም ታዋቂ የሆነውን ታላቅ መጽሐፉን አጠናቆ አስረከበ። ውድ ተመልካቾች፣ ታዲያ ከቪክቶር ሁጎ ታሪክ የምንማረው ምንድን ነው? ነገን የማለት ልምድ የስንፍና ችግር ሳይሆን የአእምሮአችን የስሜት መቆጣጠሪያ ችግር ነው። ታዲያ ስንፍና እና ነገን ማለት ለምን ይመጣሉ? ሳይንስስ በዚህ ጉዳይ ላይ ምን ይለናል? የሕይወት ጠላት የሆኑት ነገን የማለትን ልማድን እና ስንፍናን ለማሸነፍ በመጀመሪያ ውስጣዊ ማንነቱን ማወቅ አለብን። ብዙዎቻችን ነገን የማለት ልማድ ወይም ፕሮክራስቲኔሽን የስንፍና ወይም የደካማነት ምልክት ይመስለናል። ነገር ግን ሳይንሱ የሚነግረን ሌላ እውነታ አለ። ሳይንቲስቶች እንደሚሉት በአእምሮአችን ውስጥ 2 ተፋላሚ ኃይሎች አሉ ይሉናል። እነኚህ ተፋላሚ ኃይሎች አንደኛው ሊምቢክ ሲስተም የሚባል ሲሆን ይህ ኃይል አሁን በዚህ ሰከንድ የሚገኝ ፈጣን እርካታ እና ምቾትን ብቻ ይፈልጋል። ለምሳሌ ስልክህን እንድትነካካ፣ እንድትዝናና፣ ፊልም እንድታይ፣ እንድተኛ የሚገፋፋህ እሱ ነው። የወደፊት ሕይወታችን እንዲያምር ዛሬ ማጥናት፣ መስራት ወይም ስፖርት መስራት እንዳለብን ያውቃል። ሁለተኛው ኃይል ደግሞ ፕሪፍሮንታል ኮርቴክስ ይባላል። ይህ ኃይል ደግሞ የወደፊት ሕይወትን የሚያቅድ ስኬትህን የሚያይ ጠቢብ ክፍል ነው። ልብ በሉ፣ አንተ ሥራህን ለነገ ስታስተላልፍ ያ ፈጣን እርካታ ፈላጊው የአእምሮ ክፍል ወይም ሊምቢክ ሲስተም ጦርነቱን
አሸነፈ ማለት ነው። ለጊዜው ደስ ይልሃል፣ ምቾትም ይሰማሃል። ነገር ግን በረጅም ጊዜ ውስጥ ካልሆነ አይታወቅህም። ሕልምህን እየገደልከው መሆኑን አታስታውልም። ስለዚህ ይህንን ሰንሰለት ዛሬ ካልበጣጠስከው ነገም በተመሳሳይ የጸጸት አዙሪት ውስጥ ትነቃለህ። ውድ ተመልካቾች፣ አሁን በቀጥታ የስንፍናን ማሸነፊያ ሕጎች እንሂድ። ስንፍናን ማሸነፊያ 4 ወርቃማ ሕጎች። ሕግ 1 የ2 ደቂቃ ሕግ ዘ 2 ሚኒት ሩል። አንድን ሥራ ለመጀመር በጣም ሲከብዳችሁ ብቻ ለ2 ደቂቃ እሰራዋለሁ በሉ። ለምሳሌ መጽሐፍ ለማንበብ ከከበዳችሁ 1 ገጽ ብቻ አነባለሁ በሉ። ስፖርት ለመስራት ከከበዳችሁ ጫማዬን ብቻ ላደርገው በሉ። ሥራውን አንዴ ከጀመራችሁት የአይምሮ ግጭቱ ስለሚቆም በቀላሉ ትቀጥሉበታላችሁ። ሕግ 2 አካባቢን ማስተካከል ወይም ዲዛይን ዩር ኢንቫይሮንመንት። ልክ እንደ ቪክቶር ሁጎ ትኩረታችሁን የሚሰርቁ ነገሮችን አርቁ። ስታጠኑ ወይም ስትሰሩ ስልካችሁን ሌላ ክፍል አስቀምጡት። የሶሻል ሚዲያ አፖችን ብሎክ የሚያደርጉ አፕሊኬሽኖችን ተጠቀሙ። አካባቢያችሁ ለሥራ ምቹ ሲሆን አይምሮ ስንፍናን ይረሳዋል። ሕግ 3 ሥራን በጥቃቅን ቁርጥራጮች ማካፈል ወይም ቻንኪንግ። አይምሮአችን ትልቅ ሥራዎችን ሲያይ ይደነግጣል፣ ይሸሻልም። ለምሳሌ ክፍሌን አጸዳዋለሁ ከማለት ዛሬ ጠረጴዛዬን ብቻ አጸዳለሁ በሉ። ትልቅ ቢዝነስ እጀምራለሁ ከማለት ዛሬ ስለ ቢዝነስ 10 ደቂቃ መረጃ እፈልጋለሁ በሉ። ሥራውን ስታሳንሱት ፍርሃቱ ይጠፋል። ሕግ 4 እና የመጨረሻው ሕግ የፖሞዶሮ ቴክኒክ ወይም ዘ ፖሞዶሮ ቴክኒክ። ሰዓት አውጡና ለ25 ደቂቃ ሙሉ ትኩረታችሁን ሰጥታችሁ ስሩ። ከዚያ ለ5 ደቂቃ እረፍት ውሰዱ። ይህንን 4 ጊዜ ከደጋገማችሁ በኋላ ረጅም እረፍት ውሰዱ። ይህ ዘዴ አይምሮ ሳይሰላች ረጅም ሰዓት እንዲሠራ ያደርገዋል። ውድ ተመልካቾቼ፣ በሳምንቱ ቀናቶች መካከል ነገ የምትባል መጠሪያ ያላት ቀን የለችም። የምንኖረው ዛሬ ላይ ብቻ ነው። ዛሬ የምታደርጉት ትንሽዬ ምርጫ የነገ ማንነታችሁን ይወስነዋል። ስንፍና ሲሰማችሁ የቪክቶር ሁጎን ታሪክ እና ልብሱን እንዴት እንደቆለፈበት አስታውሱ። እናንተስ ዛሬ ትኩረታችሁን የሚሰርቀውን ስልካችሁን ወይስ ልማዳችሁን የትኛው ላይ ለመቆለፍ ዝግጁ ናችሁ? ከነዚህ 4 ሕጎች ውስጥ ዛሬውኑ የትኛውን መተግበር ትጀምራላችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ሕይወታቸውን በጋራ ለመቀየር የሚፈልጉ ጓደኞቻችሁ ሼር አድርጉት። እንደዚህ ያሉ ሕይወትን የሚቀይሩ ይዘቶች እንዳያመልጧችሁ ስማርት ቼንጅ ጉዞ ቻናልን አሁኑኑ ሰብስክራይብ አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ስማርት ሁኑ። ለውጡን ከራሳችሁ ጀምሩ።